ፕሬዝዳንት ሩዝቬልት ከኢትዮጵያ ጋር ኦፊሴላዊ ግንኙነት ለመመስረት የፈለጉበት ሶስት አበይት ምክንያቶችና ዓላማዎች ነበሩ። የመጀመሪያው የንግድና ወዳጅነት ውል ሲሆን ይህ ዓላማ ለሌሎች ሁለት ዓላማዎች መሰረት ስለሆነ በዋናነት ማስቀመጥ ይቻላል። ለንግድና ወዳጅነት ግንኙነት የታቀደ ውል ስያሜ ትሪቲ ኦፍ አሚቲ ሪሲፕሮካል ኤስታብሊሽመንትስ ኤንድ ኮሜርስ የተሰኘ ሲሆን የሁለቱ ወገን የዲፕሎማሲያዊ ተቋማትን የማቋቋምና የንግድ ስምምነትን ያካተተና ተጠሪ ጽሕፈት ቤቶችን በሁለቱ ሀገራት የማቆምና የንግድ ነክ ስምምነቶች እንዲመሰረቱበት ነው። በዚህ ይዘት የተዘጋጀው ውል ሁለት ተጨማሪ የጥንቃቄ እርምጃዎች የተወሰዱ ሲሆን የመጀመሪያው መነሻ ረቂቅ ውል በውዴታና በግዴታ አንቀጾች የአሜሪካን ጥቅም የሚያስቀድም ሲሆን አጼ ሚኒሊክ ላይቀበሉት ይችላሉ በሚል የሁለቱን ወገኖች ጥቅም እኩል የሚያስቀምጥ በአክብሮት ለሚታይ ወይም ሞስት ፌቨርድ ኔሽን የሚቀርብ አይነት ውል እንዲሆን ተደርጓል። ሁለተኛው ጥንቃቄ በትርጉም ሳቢያ ውሉ ላይ አንዳች ያለመግባባት እንዳይገጥም የታሰበበት አካሄድ ሲሆን በእንግሊዝኛ የተዘጋጀው ውል ረቂቅ በአማርኛ ተተርጉሞ እንዲቀርብ ተደርጓል። ውሉ የተተረጎመው የሰማያዊ ቋንቋዎች ምሁር በሆኑት በፕሮፌሰር ሊኖ ሊትማን አማካኝነት ነበር። ሁለተኛ የተልዕኮ ዓላማ ስኪነር ከኢትዮጵያ የተለያዩ የሰብልና የእጽዋት ዘሮችን ይዞ እንዲመጣ ሩዝቬልት አደራ የሰጡበት ነው። በወቅቱ 2 ወር በፈጀ የጉዞ እቅድ በምዕራብ አሜሪካ ሞቃታማ ስቴቶች ያስጀመሯቸውን የመስኖ ልማት ፕሮጀክቶች፣ የብሔራዊ ፓርክ ደን መልሶ ማቋቋምና የሰፈራ ፕሮግራሞችን ጉብኝት እንደተመለሱ የስኪነር ሐሳብ ሲቀርብላቸው ከግብርና እቅዳቸው በማገናዘብ ተልዕኮ እንዲጠነክር ውሳኔ ያሳለፉ። በዚህ መሰረት ለግብርና የተፈጥሮ ደን ማስፋፊያ እቅድ የሚረዳ የሰብል የሞቃታማ አካባቢ እጽዋትና የዛፍ ዘሮችን ስኪነር ከኢትዮጵያ ይዞ እንዲመለስ ትዕዛዝ ተሰጠው። በተጨማሪም ግሪቭ የተባለውን የሜዳ አህያ ወንድና ሴት በተቻለ መጠን ከነ ህይወታቸው እንዲያመጣ ሩዝቬልት አጥብቀው አሳሰቡት። የሜዳ አህያው በአይነቱ ልዩ በመሆኑና ከአሜሪካ ፈረስ ጋር በማዳቀል አዲስ አይነት የበቅሎ ዘር ለመፍጠር የሩዝቬልት መንግስት ፍላጎት ነበረው። ሶስተኛው የተልዕኮ ዓላማ ከሚያዝያ 1904 ዓ.ም ጀምሮ በሴንት ሉዊስ ከተማ በሚከፈተው የሉዚያና የንግድ ትርኢት ተብሎ በሚታወቀው ዓለም አቀፍ ትርኢት ላይ የዳግማዊ ሚኒሊክ እንዲገኙና ሀገራቸው ኢትዮጵያ እንድትሳተፍ የሚጠይቀውን የግብዣ ጥሪ ለማድረስ ነው። የሴንት ሉዊስ የንግድ ትርኢት ከሌሎች የንግድ ትርኢቶች ሁሉ የሚለየው የሉዚያና ምድር ተብሎ የሚታወቀው 14 ስቴቶች የተገኙበትን መሬት ከፈረንሳይ የገዛችበትን 100ኛ ዓመት ታይቶ በማይታወቅ ልዩ የንግድ፣ የሳይንስ፣ የማህበራዊና ሁለገብ ትርኢቶች ለማክበር በመወሰኗ ዳግማዊ ሚኒሊክ በእንግድነት መገኘት መስህብነቱ ከፍ እንደሚያደርገው በማሰብ ነው።